በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ምድር በለቅሶና ዋይታ የምትሞላበት ሰማይና ምድር የሚናወጡበት 7 ዓመታት ይመጣሉ። መጽሐፍ ቅዱስ ታላቁ መከራ ይለዋል። ይህ ዘመን መቼ ይጀምራል? በእነዚህ 7 ዓመት ውስጥ የሚፈጸሙትን አስፈሪ ክስተቶች ምንድናቸው? የአውሬው መንግስት እንዴት ይቆረቆራል? ዛሬ ዓለምን መጻኢ ዕድል የሚወስኑትን የ7ቱን ዓመታት ሚስጥር ዝርዝር መረጃ ይዘንላችሁ ቀርበናል። እስከመጨረሻው ተከታተሉን። ይህ 7 ዓመት የሚጀምረው ዓለም በታላቅ ቀውስ ውስጥ ሆና መድኃኒት በምትፈልግበት ወቅት ነው። በዚህ ጊዜ አንድ ታላቅ መሪ ይነሳል። እርሱም የጥፋት ልጅ ወይም ሐሰተኛው መሲህ ነው። በመጀመሪያ ላይ የሰላም ሰው መስሎ ይመጣል። ከእስራኤልና ከአሕዛብ ጋር የ7 ዓመት የሰላም ቃል ኪዳን ያደርጋል። ዓለም ሰላም፣ ደህንነት ነው ስትል ግን ድንገት ጥፋት ይመጣባታል። የመጀመሪያው አጋማሽ የምጣር ይባላል። በዮሐንስ ራእይ ምዕራፍ 6 ላይ የተጠቀሱት 4ቱ የፈረስ ጋራቢዎች ይወጣሉ። አምባው ፈረስ ሐሰተኛው መሲህ በሰላም ስም ዓለምን መቆጣጠር ይጀምራል። ቀዩ ፈረስ ደግሞ ሰላም ከምድር ይወሰዳል። እርስ በእርስ መገዳደል፣ ጦርነት ይነሳል። ጥቁሩ ፈረስ በሚወጣበት ጊዜ ታላቅ ረሃብ ይከሰታል። አንድ ዳቦ በደሞዝ የሚገዛበት ዘመን ይሆናል። አረንጓዴው ፈረስ በሚነሳበት ጊዜም ሞትና ሲኦል ይከተሉታል። በጦርነት በበሽታ የዓለም ሲሶ 1/4ኛው ሕዝብ ያልቃል። መካከለኛው ዘመን የጥፋት እርኩሰት ይባላል። በትክክል በ3 ዓመት ተኩል ላይ ነገሮች ይቀየራሉ። አውሬው የገባውን የሰላም ቃል ኪዳን ያፈርሳል። በታነጸው የኢየሩሳሌም መቅደስ ውስጥ ገብቶ እኔ አምላክ ነኝ ብሎ ያውጃል። መስዋዕቱን ያስቀራል። ራሱንም እንዲያመልኩት ይገዛል። በዚህ ጊዜ ነው የአውሬው ምልክት ወይም 666 የሚታወጀው። ያለዚህ ምልክት መግዛትም ሆነ መሸጥ የማይቻልበት፣ አማኞች የሚታደኑበት የሚሳደዱበት አስከፊ ዘመን ይጀምራል። የመጨረሻዎቹ 3 ዓመታት ተኩል ይህ ዘመን ታላቁ መከራ ተብሎ ይጠራል። እግዚአብሔር ቁጣውን በምድር ላይ ያፈሳል። 7ቱ የቁጣ ጽዋዎች ይደፋሉ። ባህር ወደ ደም ይለወጣል። ሕይወት ያላቸው ፍጥረታት ሁሉ ያልቃሉ። ፀሐይ ሰዎችን በእሳት ታቃጥላለች። ታላቅ የምድር መንቀጥቀጥ ከተሞችን ያፈርሳል። ዓለም ወደ መጨረሻው የአርማጌዶን ጦርነት ትገፋለች። ይህ ሁሉ መከራ የሚያበቃው የክርስቶስ ዳግም ምጽአት ሲሆን ነው። በግርማና በክብር መጥቶ አውሬውንና ሰራዊቱን ያጠፋቸዋል። ወዳጅ ሆይ ይህ ዘመን ከመምጣቱ በፊት ዛሬውኑ ሕይወትን ማስተካከል አይሻልም? በቪዲዮ ላይ ያላችሁን አስተያየት በኮሜንት ላይ አስፍሩ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ